በዙሪያችሁ በድንገትና በማይታወቅ ፍጥነት ሀብት ያካበቱ፣ ስልጣን ላይ የወጡ ነገር ግን የሰውን ሕይወት ሲያጠፉ፣ ቤተሰብ ሲበትኑ ትንሽ እንኳን ማይጸጸታቸው ሰዎች አይታችሁ ታውቃላችሁ? አሊያም ምንም ጠንክራችሁ እየሰራችሁ ሕይወታችሁ ምስቅልቅሉ ሲወጣ፣ በራችሁ ሲዘጋ፣ በዚያው አንጻር አንዳንዶች ደግሞ መጥተው መተት ወይም የጨለማ አሰራር የሚባል ነገር የለም፣ ሁሉንም ነገር የሚያመጣው የራስ ስነ ልቦና ነው የሚል ከባድ ማዘናጊያ ሲናገሩ ሰምታችሁ ታውቃላችሁ? ዛሬ ይህንን የውሸት ማዘናጊያ ገልጸን እንመለከተዋለን። መጽሐፍ ቅዱስ ውስጥ የነበረችውን ለገንዘብ ለስልጣንና ለኃይል ስትል የክፋትን ጥግ ያሳየችውን የታላቂቱን መተተኛ የኤልዛቤልን አስፈሪ ምስጢርና አወዳደቅንም አጋልጣችኋለሁ። ይህች ሴት ማን ነች? የእርሷ መጨረሻ ዛሬ በጨለማ አሰራር ለሚመኩ ሰዎች የሚሰጠው ትልቅ ማስጠንቀቂያ ምንድን ነው? አብረን እንመለከታለን። እስከ መጨረሻው በጥሞና ተከታተሉኝ። ይህ እጅግ በጣም ጠቃሚ የሆነ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። በዘመናችን ብዙ ሰዎች የጨለማውን ዓለም አሰራር እንደ ተረት ይቆጥሩታል። ሳይንስ በራሱ መንገድ እዚህ በደረሰበት ዘመን በመንፈሳዊው ዓለም ግን መተት የሚባል ነገር ውሸት ነው ይላሉ። ነገር ግን በብልህ ታላላቅ መምህራን አስተምህሮ የዲያብሎስ ትልቁ ማታለያው እኔ የለሁም ብሎ ሰዎችን ማሳመን እንደሆነ አጥብቀው ያስተምሩናል። ጠላት የለም ብለህ እንድታስብ ካደረገ የጥበቃ በርህን ስለከፈትክለት በቀላሉ ሊያጠፋህ ይችላል። ወደ መጽሐፍ ቅዱስ ስንሄድ ይህንን የጨለማ አሰራርና መተት ተጠቅማ ስልጣንንና ኃይልን በእጇ ለማድረግ የሞከረች አንድ እጅግ ጨካኝ ሴት እናገኛለን። ስሟ ኤልዛቤል ይባላል። በመጽሐፈ ነገሥት ቀዳማዊ እንደምንመለከተው ኤልዛቤል የእስራኤል ንጉሥ የአክዓብ ሚስት ነበረች። ነገር ግን ንጉሡን የምታሽከረክረው ሀገሪቱን የምትመራውና ሕዝቡን ወደ ባዕድ አምልኮ የወሰደችው እርሷ ነበረች። በመጽሐፈ ነገሥት ካልዕ ምዕራፍ 9 ቁጥር 22 ላይ ኢዩ የተባለውን ንጉሥ የኤልዛቤልን ልጅ ኢዮራምን ሲያገኘው እንዲህ አለው፣ የእናትህ የኤልዛቤል ዝሙትና መተት ይህን ያህል በዝቶ ሳለ ሰላም የት ይገኛል አለው። የኤልዛቤል ዋነኛ ባህሪ ስልጣንና ገንዘብ ለማግኘት ማንኛውንም አይነት የጨለማ መንገድ ከመጠቀም ወደ ኋላ አለማለቷ ነው። ለምሳሌ የናቡቴን ታሪክ እንመልከት። ናቡቴ ከአባቶቹ የወረሰው ንጉሥ አክዓብ እጅግ የተመኘው አንዲት የሚያምር የወይን እርሻ ነበረው። ናቡቴ ርስቱን አልሸጥም ሲል ንጉሡ አዝኖ ወደ ቤቱ ተመለሰ። ኤልዛቤል ግን ምን አለች? አንተ የእስራኤል ንጉሥ አይደለህም እንዴ? ተነስ፣ እኔ የናቡቴን የወይን እርሻ ሰጥሃለሁ አለች። ኃይልንና የመተቷን ማታለልን ተጠቅማ የሐሰት ምስክሮችን አዘጋጅታ ምስኪኑን ናቡቴን በድንጋይ አስወግራ አስገደለችው፣ ርስቱንም ቀማችው። አያችሁ፣ የኤልዛቤል መንፈስ ዛሬም አለ። ዛሬም በዙሪያችን የሰውን ንብረት ለመቀማት፣ በሥራ ቦታ ማዕረግ ለማግኘትና የሌላውን ዕድል ለመውሰድ አሊያም የሰውን ትዳር ለማፍረስ ብለው ወደ ተለያየ የጨለማ ቦታዎች የሚሄዱ የክፋት አሰራርን፣ መተትን የሚጠቀሙ ሰዎች አሉ። እነዚህ ሰዎች ልክ እንደ ኤልዛቤል ለጊዜው ያሸነፉ ኃያል የሆኑና ማንም የማይነካቸው ይመስላቸዋል። ንጹሐንን ያስለቅሳሉ፣ የሰውን ላብ ይመገባሉ፣ ከራሳቸው አልፈው ለዓለም የሚጠቅሙ ዜጎችንም በከንቱ ያሰናክላሉ። ነገር ግን ፍጻሜያቸው እጅግ አስፈሪና አሳዛኝ ነው። ኤልዛቤል ከገንዘብና ስልጣን ፍቅሯ ባሻገር ሌላ እጅግ የሚያስፈራ ባህሪ ነበራት። እርሷ የእግዚአብሔርን ድምፅና እውነትን አጥብቃ የምትጠላ ሴት ነበረች። እውነተኛ የሆኑትን የእግዚአብሔርን ነቢያት ታሳድዳለች፣ ትገድላለች። ታላቁንና እሳታማውን ነቢይ ቅዱስ ኤልያስን እንኳን ሳይቀር ነገ በዚች ሰዓት አንተን እንደገደልካቸው ነቢያት አደርግሃለሁ ብላ ለማስፈራራት ሞክራለች። የጨለማው አሰራር ሁል ጊዜም ብርሃንን ይፈራል። እውነትን የሚናገሩትን ለማጥፋት ይሞክራል። ዛሬም ቢሆን በጸሎት የሚተጉትን እውነትን የሚናገሩትን አባቶችና ምዕመናንን ለማሰናከል የዘመናችን ኤልዛቤሎች ብዙ የክፋት ድር ይሸምናሉ። እስኪ
ይህንን የጨለማ አሰራርና የተስፋን ብርሃን የሚያሳይ አንድ ታሪክ ላካፍላችሁ። አንድ በእግዚአብሔር የሚያምን ነገር ግን በአምልኮት ጽኑ ያልሆነ ታታሪና ስኬታማ የሆነ ወጣት ነበረ። ይህ ወጣት በሥራው በጣም ከማደጉ የተነሳ ብዙ ሰራተኞችን ያስተዳድር ነበር። ነገር ግን ድንገት ባልታሰበ ሁኔታ ሥራው መበላሸት ጀመረ። ደንበኞቹ ሸሹት፣ ያመናቸው ሰዎች ከዱት፣ ቤቱ ውስጥ ጭቅጭቅ ነገሰ። አይምሮ በከባድ ጭንቀት ተወጠረ። አንዳንዱ ዘመናዊ አስተሳሰብ አለን የሚሉ ወዳጆቹ ይህ የኢኮኖሚ ችግር ነው ወይ ደግሞ የቢዝነስ ስትራቴጂ ተበላሽቶ ነው ብለው አዘናጉት። ነገር ግን ወጣቱ ወደ ገዳም ሄዶ በንስሐ ሲጸልይ ነገሩ ተራ የቢዝነስ ውድቀት እንዳልሆነ ተረዳ። እዛ የነበሩ አንድ መንፈሳዊ አባት በሥራ ቦታውና በሕይወቱ ላይ በቅናትና በክፋት የተሰራ የጨለማ አሰራር መተት እንዳለ ነገሩት። ወጣቱ ግን ተስፋ አልቆረጠም። መተቱ ውሸት ነው ብሎ ራሱን ከማዘናጋት ይልቅ ችግሩን አምኖ በጾም በጸሎት እና በጸበል መመላለስ ጀመረ። ከጥቂት ወራት በኋላ ያ የታሰረበት የጨለማ ሰንሰለት ተበጠሰ። ሥራው ወደ ቀድሞ ሁኔታው መመለስ ብቻ ሳይሆን ያንን የክፋት ሥራ የሰሩበት ሰዎች የራሳቸው ሕይወት በወጥመድ ሲያጥ በዓይኑ አየ። ይህ ታሪክ ወደ ኤልዛቤል መጨረሻ ይወስደናል። መጽሐፈ ነገሥት ካልዕ ምዕራፍ 9 ቁጥር 22 ላይ ኢዩ የተባለው ንጉሥ የኤልዛቤልን ልጅ ኢዮራምን እንዲህ አለው፣ የእናትህ የኤልዛቤል ዝሙትና መተት ይህን ያህል በዝቶ ሳለ ሰላም የት ይገኛል አለው። አያችሁ፣ መተትና የጨለማ አሰራር ባለበት ቦታ ሰላም ፈጽሞ አይገኝም። ታዲያ የዚች ኃያል አስፈሪ እና ነቢያትን ስታስጨንቅ የነበረችው የኤልዛቤል መጨረሻ ምን ሆነ? መጽሐፍ ቅዱስ ሲነግረን የእግዚአብሔር የፍርድ ሰዓት ሲደርስ ኤልዛቤል በቤተ መንግሥቷ መስኮት ላይ ሆና ፊቷን ተኳኩላ ኢዩን ስትጠብቅ የራሷ ጃንደረቦች ከመስኮት ወደ ታች ወረወሯት። ደሟ በግንቡ ላይ ተረጨ፣ የፈረሶችም መረገጫ ሆነች። ሊቀብሯት ሲመጡም ከራስ ቅሏ ከእግሯ እና ከእጇ በቀር ምንም አላገኙ። ውሾች በልተዋት ነበር። ይህ እጅግ አስፈሪ ፍርድ ዛሬም ለሚታበዩ፣ በገንዘባቸው ለሚመኩ፣ በሌሎች ላይ የጨለማ አሰራርን መተትን ለሚያስደርጉ ሰዎች ትልቅ የማንቂያ ደወል ነው። የክፋት አሰራር ጊዜያዊ ድል ሊሰጥ ይቻላል። በሌላው ሰው እንባ ላይ ተረማምዶ መኪና መንዳት፣ ፎቅ መገንባት ይቻል ይሆናል። ነገር ግን የእግዚአብሔር የፍርድ ሰዓት ሲመጣ መውደቂያው እጅግ የከፋ ነው። የተገነባው ሁሉ ይፈርሳል፣ የተከማቸው ሁሉ ይበተናል። በክፋት የተገኘ ሀብት የሰላም እንቅልፍ አይሰጥም። ታዲያ በዚህ የጨለማ አሰራር ለተጠቁ፣ ለታሰሩ እና ለተጨነቁ ሰዎች መፍትሄው ምንድን ነው? አንደኛ፣ ማዘናጊያዎችን አለመቀበል። መተት እና የጨለማ አሰራር እውነት እንደሆነ ነገር ግን ከእግዚአብሔር ኃይል በታች መሆኑን ማመን። የለም ብሎ መካድ መፍትሄ አያመጣም። ጠላትን አውቆ የጦር ትጥቁን መልበስ ያስፈልጋል። ሁለተኛ፣ አለመፍራት። የጨለማው ዓለም ትልቁ መሳሪያው ፍርሃት ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ ልጆች ሆይ እናንተ ከአሸናፊዎች ናችሁ፣ በእናንተ ያለው በዓለም ካለው ታላቅ ነውና ይለናል። በእናንተ ውስጥ ያለው የመንፈስ ቅዱስ ኃይል፣ የክርስቶስ ጸጋና የደሙ ኃይል ከማንኛውም መተትና ድግምት በላይ ነው። ክርስቲያን መተትን አይፈራም፣ መተት ክርስቲያንን ይፈራል እንጂ። ሶስተኛና ዋናው ወደ ብርሃን መቅረብ። የጨለማ አሰራር የሚጠፋው ከጨለማው ጋር በመታገል ሳይሆን ብርሃኑን በማብራት ነው። መተት ሲደረግባችሁ አሊያም የሕይወት በራችሁ ሲዘጋ ወደ ጠንቋይ፣ ወደ አዋቂ ወይም ወደ ሌላ የጨለማ ቦታ አትሂዱ። ጨለማ ጨለማን አያጠፋው። ይልቁንም ንስሐ ግቡ፣ ሥጋ ወደሙን ተቀበሉ። ለእግዚአብሔር በየዕለቱ የአምልኮ ስግደትን ስገዱ። በጸበልና በጸሎት በርቱ። የእግዚአብሔር ቃል ሲነበብ፣ ዕጣኑ ሲያርግ፣ መዝሙሩ ሲዘመር ያ የታሰረው የኤልዛቤል ሰንሰለት ልክ እንደ ሰም ይቀልጣል። የተወደዳችሁ ወንድም እህቶቼ፣
ዛሬ ሕይወታችሁ በሰው ክፋት የተመሰቃቀለባችሁ፣ ምነው ፈጣሪ ዝም አለ ብላችሁ የምታለቅሱ በርቱ። ኤልዛቤል ነቢያትን ስታሳድድ፣ ምስኪኑን ናቡቴን ስትገድል አምላክ ዝም ያለ ቢመስልም የፍርድ ሰዓቱን ግን አዘጋጅቶላት ነበር። የእናንተም እንባ ዋጋ አለው። እውነተኛ ንስሐ እስካልገቡ ድረስ ያሰሯችሁ ይታሰራሉ፣ የዘጉባችሁ በራቸው እላያቸው ላይ ይዘጋባቸዋል። እናንተ ግን በእምነታችሁ ጽኑ። አቤቱ ብርሃን የሆነው አምላካችን ልዑል እግዚአብሔር ሆይ በክፋት አሰራር በመተትና በዲያብሎስ ማታለያ የታሰሩትን ወንድም እህቶቻችንን ሁሉ በመስቀልህ ኃይል ፍታቸው። የዘመናችንን የኤልዛቤልን መንፈስ የጥፋትና የክፋትን መንገድ ከሀገራችንና ከሕይወታችን አርቅልን። በእናንተ ያለው በዓለም ካለው ይበልጣል ባልከን ቃል መሠረት ጠላትን ሳንፈራ በጸጋህና በብርሃንህ እንድንመላለስ ቅዱስ ፈቃድህ ይሁንልን። አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሐዱ አምላክ አሜን።